ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። ይሁን በቅዱስ ቁርባን ላይ የተነሳው ጥያቄ ሲሆን ፓስተሩ በቅዱስ ቁርባን ላይ ያለውን ምልከታ የተሳሳተ ስለመሆኑን ያልጠበቀው ምላሽ ያገኘበትና መላው ዓለም የተቀበለው እውነት ሆኖ የታየበት ዝግጅት ነው። ነው ይህንኑ ወደ አማርኛ የተቀየረውን ዝግጅት ወደ እናንተ እናቀርባለን። አብራችሁን ቆዩ። That's true. Then what's the history of why so many millions upon millions don't think it's the case? You could argue the same thing about why so many people don't believe in the gospel. I mean, that's just... No, but who are the people? I want you to say the names, church fathers, who you're referring to on both sides of the fence. Well, there's no both sides because we don't have any records of anyone that lives in So you're saying it's later with Luther? Not even with Luther, because Luther famously said we'd rather drink blood with the Pope than... So then how did it come about? It came with Ulrich Zwingli and some of the radical reformers, which is like, what, 500 vision. What does it matter to dating? What it matters is if we're believing in Christianity as historically the faith that Christ gave to the apostles, we would expect to find any records of first century Christians that lived in the time of the apostles that would believe the beliefs we have, right? My friend, during that time period, not everybody thought that literally Jesus was eating his own body and drinking his own blood. የፓስተር እንግዲህ ያቀረበ ያለው በነገረ ድነት ላይ ያለውን መረዳት ነው። ኢትዮጵያ አስቀድሞም ቢሆን እግዚአብሔር ለምስጢር አርጎ የለያትና በርካታ ቅዱሳን የሚገኙ ከመሆኑ ባሻገር ከአብራኳ የሚወጡ ልጆቿ ቅዱስ ቃሉ እንዲነገር ለስሙ ምስክር እንዲሆኑ በብዙ መልኩ ሲሰራ ይስተዋላል። በሃርቫርድ ዩኒቨርሲቲም የተስተዋለው ጉዳይ ይህ ነው። የፓስተር በበርካታ ስፍራዎች እየዞረ የመሰሉን ጥያቄም እየጠየቀ እንደዚሁም ደግሞ በርካቶችንም ደግሞ ምንም እንኳን ያልተማሩ ሰዎች ወይም ነገረ ድነት ያላወቁ ሰዎች ካለማወቅ ወደ ማወቅ በራሱ ሐሳብም ቢሆን የመለሰ መሆኑን ይኸው ዲያቆን ምህረት በቲክቶክ ዳግም ከመጣ በኋላ ይህ የተፈጠረውን ክርክር በመላው ዓለም መቀባበሉ ሰዎች መቀባበላቸውን ተከትሎ አድናቆት ስለሰጡት ሰዎች ምስጋና ባቀረበበት ዝግጅቱ ላይ የመሰከረው ምስክርነት ነው። ወደ ተነሳንበት ጉዳይ ስንመለስም ፓስተሩ የሃርቫርድ ዩኒቨርሲቲ መምህር ነው። ተማሪው ደግሞ ዲያቆን ምህረት ይባላል። የክርክራቸው መንስኤም በመግቢያችን ላይ እንደገለጽነው ፓስተሩ የጌታ ራት የኢየሱስ ክርስቶስ መታሰቢያ ምሳሌያዊ ህብስት ወይ ዳቦ እንጂ በትክክል የጌታ ስጋና ደም አይደለም፣ የምንድነው በኢየሱስ ለማመን በወሰንበት ቅጽበት ብቻ ነው፣ ሌላ ነገር አያስፈልገንም የሚል ትምህርት እያስተማረ ነው። ነገር ግን ዮሴፍን የማያውቅ ንጉሥ ተነሳ እንዲሉ ያላወቁት በርካቶች ከእውቀት ማይደራቸው የወጡ ከእውቀቷ ስፍራ የመነጩ እግዚአብሔር በሚስጥር አርጎ የጠበቃቸው በርካታ ሰዎች እንዳሉ ያላወቀው ፓስተር ይሄኔ ነው ዲያቆን ምህረት ጥያቄ እንዲሰነዝርበትና የስከዛሬ ዕውቀቱን ገደል የከተተበትን ሐሳብ ያቀረበው። ዲያቆን ምህረት ይቀጥላል። በእውነት ህብስቱንና ወይኑ የጌታ ስጋና ደም ነው እንጂ እንዴት ምሳሌያዊ ብቻ ነው ተላለ? ሐዋርያትም የቀደሙት ክርስቲያኖችም በእርግጥ የጌታ አካሉ በህብስቱ ውስጥ እንዳለ ነገር የሚያምኑት ምሳሌያዊ ህብስት ብቻ ቢሆን ኖሮ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 11 ላይ ራሳቸውን ሳይመረምሩ ወደ ጌታ ስጋና ደም የቀረቡ ሰዎች እንደታመሙ አንዳንዶቹም እንደሞቱ ተናግሯል። ምሳሌያዊ ህብስት ብቻ ቢሆን እንዴት ይህ ሊሆን ይችላል ብሎ ክርክሩን ቀጠለም። ታዲያ ፓስተሩም ህብስቱ የምር የጌታ ስጋ ጽዋውም የጌታ ደም ነው ካልክ ከመስቀሉ በፊት ባለው ሐሙስ ከሐዋርያት ጋር ሳለ የራሱን ስጋ በላልንል ነው ወይም በሐዋርያት ጊዜ የነበሩ አይሁዶች እንዲያምኑ ነበር? ሰው እንዴት የራሱን ስጋ ይበላል በማለት ተቃውሞታል። ይህ ነው ምስጢርን ደብቆ ላይላዩን ብቻ አይቶ እግዚአብሔር ያረዳውን
በስጋ የሚገለጥ ዕውቀት መንፈስ የራቀው ነፍስ የተለየው በድን ስጋዊ ዕውቀት ነውና ፓስተሩ ጥያቄውን ሰነዘረም። ፓስተርዬ እያለ ቀጠለ። ዲያቆን ምህረትም ሰው እንዴት የሌላ ሰውን ወይም የኢየሱስን ስጋስ ቢሆን ይበላል ብላ ተብሎ ስለታዘዘ እንጂ አለው። ይህ የሰው ትእዛዝ እንዳልሆነና በመንፈስ ቅዱስ በአባቱ በአብ በመንፈስ ቅዱስ በቃል በወልድም ትእዛዝ እንጂ የተሰጠ መሆኑን ነገረው። ጌታን የተቃወሙ አይሁድም እኮ ያኔ እንዲሁ ነበር የሚሉት። በፕሮቴስታንትም እምነትና በአይሁድ እምነት መካከል ምንም ልዩነት የለም እኮ እንዲህ ነበር ያን የሚያሉት። ይህ እንበላ ዘንድ ስጋውን ሊሰጠን እንዴት ይችላል? ዮሐንስ 6:52 እሱም በግልጽና በማያሻማ ቋንቋ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋላይቱ ቀን አስነሳዋለሁ። ስጋዬን እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና